ክርስቶስን አምነ በቃሉ ተመርተ በቃሉ ስትኖር ብዙዎች ዘባቾች፣ ብዙዎች አሳዳጆች፣ ብዙዎች ገዳዮች ይነሳሉ። አንተ ግን የተማርክበትን ያንን ትምህርት ያዝ። እንግዲህ ሁሉ ነገር ከፍሬው ነው የሚታወቀው። ማን ነው ተሳዳጅ? ማን ነው አሳዳጅ? ማን ነው የእግዚአብሔርን ቃል የሚያጣምም? ማን ነው እውነተኛን ይዞ ያለው? ቃሉ ምስክር ነው። አሁን ዓለም ችግሯን ብዙ ህዝብ ካለቀ በኋላ መንግስት በመንግስት ሲተካ በጦርነት ነው። ግን የሚገርመው ነገር ቢኖር በጠረጴዛ ዙሪያ ተሰብስበው ችግራቸውን ይፈታሉ። ዓለም የዚህ ዓለም ልጆች ከብርሃን ልጆች ይልቅ ይላል። የዚህ ዓለም ልጆች በጥበብ ይበልጣሉ፣ ችግራቸውን ይፈታሉ። ለምንድን ነው የተለያየ የሃይማኖት አባቶች ለምንድን ነው ቁጭ ብለው ህዝብን እየተነጋገሩ በሚዲያ? አሁን የስልጣኔ ዘመን ላይ ነን። ጥያቄና ቃሉን ተመርኩሰን ቃሉን ይዘን ጥያቄና መልስ ህዝብ እየጠየቃቸው ቃሉን ይዘን ለምን ይህንን ህዝብ አናስተምርም? ለምን በጠረጴዛ ዙሪያ ቁጭ ብለን በሚዲያ ለምን እንትን አንልም? ለምን ከግለሰብ እንማራለን? የሃይማኖት አባት ነን የሚሉ ይቅረቡ በሚዲያ እንነጋገር፣ ቃሉን እንያዝ፣ ቃሉ ይናገር። ለጥያቄ ከቃሉ ብቻ መልስ፣ ከራስ አንመልስ። ከተረት ተረት አይደለም፣ ከሰው ሰራሽ ስርዓት አይደለም። የእግዚአብሔር ቃል ብሉይ ኪዳን አለ፣ አዲስ ኪዳን አለ። ለምን አንናገርም? ራሱ መልስ አለው። ሁሉ መልስ ለጥያቄያችን ሁሉ መልስ አለው። እግዚአብሔር መልስ ቃል የእግዚአብሔር ቃል መልስ አለው። ስሙ ይባረክ። እንደ እግዚአብሔር ያለ ማንም የለም። አሁን እንግዲህ እስካሁን ድረስ እንዳየነው ቃሉና ኢየሱስ ክርስቶስ ሃይማኖት ማለት ሁለቱም ቦታ ሃይማኖት ብሎ ይጠቅሰዋል። ክብር ለስሙ ይሁን። ምሳሌ 14 ቁጥር 2 ምሳሌ 14 ቁጥር ምሳሌ 14 ቁጥር 12 ምሳሌ እንደ እግዚአብሔር ያለ ማንም የለም። እባካችሁን አሁን የአንድን ሃይማኖት ወይም የአንድን ሃይማኖት ድርጅት ወክዬ አይደለም። ሁሉም ስህተት ነቀፌታ አላቸው፣ ሁሉም። ስለዚህ እኛ ግድ የላችሁም። ወደ ቃሉ ስንመለስ እግዚአብሔር የቃሉ ብርሃን ያበራልናል፣ የእግዚአብሔር መንፈስ ያስተምረናል፣ ወደ እውነት ሁሉ ይመራናል እግዚአብሔር። ስለዚህ ከስጋ ለባሽ ሐሳብ ከስጋ ለባሽ ምክር ወጥተን ወደ ቃሉ ከተመለስን በልባችን ያለው ጥያቄ ሁሉ ቃሉ መልሳለሁ። ለሁሉም መንፈሳዊ የሆነ ነገር ሁሉ መልሳለሁ የእግዚአብሔር ቃል። ምሳሌ 14 ምሳሌ 14 ቁጥር 12 ቅን በተለይ ይችን ተመልከቱ። ከእግዚአብሔር ቃል የሆነ ሁሉ ቅን የሚመስል ነገር አለ። እዚህ ላይ ሲናገር የእግዚአብሔር ቃል በምክሩ ግሩም ነው። ምንድነው የሚለው? ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው። የሞት መንገድ ነው። ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ቅን የምትመስል የኔ ሃይማኖት ምናምን ብለን ድርጅት ግን ቃሉን ግን ሰይጣን አሳውሮብን በቃሉ በእግዚአብሔር የከበረው ቃል የሚፈርድ የእግዚአብሔር ቃል ነፃ የሚያወጣ የእግዚአብሔር ቃል ከእግዚአብሔር ጋር የሚያገናኝ የእግዚአብሔር ቃል ቃሉ ነው የሚለው። ይሄንን አሳውሮብን ምንድነው ያደረገው? ሃይማኖት ድርጅታዊ ማሊያ ለበሰን። ሃይማኖታዊ ማሊያ ሃይማኖታዊ ማሊያ ደግሞ እርስ በርስ ነው። አይወላ ለንገራቸው ሰይጣን ዳብሎስ ልንግ ነው። ውጊያችን ከደምና ከስጋ ጋር አይደለም፣ ከአለቃ ከስልጣናት ከክፋት መንፈሳዊ ሰራዊት ጋር ነው። የዳብሎስን ሽገላ ትቃሙ ዘንድ ቻላችሁ የእግዚአብሔር ዕቃ ጦር ልበሱ። ቃሉም ዕቃ ጦሩም ቃሉ ነው ይላል። ቃሉ
ቃሉ ነው ቃጠሎ። ቃሉን ካልታጠቅን ሰይጣን ባለበሰን ማሊያ እርስ በርስ ጠላትን ውደድ ይላል። አንተ ግን ወዳጅህን የክርስቶስን ተከታይን እናሳድዳለን፣ እንጠላለን። ንትርክ ከየት አመጣን? በፍቅር ተጀምሮ በፍቅር ነው የሚያልቀው የእግዚአብሔር ቃል። ከየት አመጣ ነው? ከየት አመጣ ነው? እግዚአብሔር ፍቅር ነው። ስሙ ይባረክ። ስለዚህ እንንቃ። ዘመኑ ደርሷል። የፍርድ ቀን ደርሷል። የኢትዮጵያን የተስፋ ቃል አናርዝም። እጆቿን የምትዘረጋው በእግዚአብሔር ቃል ነው፣ በሌላ አይደለም። ማቴዎስ 7:24 ማቴዎስ 7:24 ማቴዎስ 7:24 ማቴዎስ 7:24 ቃሌ ሰምቶ የማያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በዓለትም ላይ ስለተመሰረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ምሳሌው በጣም ደስ የሚል ምሳሌ ነው። ቃሌን ሰምቶ በተግባር ያደረገ የተከተለ በዓለት ላይ ቤቱን የመሰረተ ይሆናል። ጎርፍም መጣ፣ ነፋስም መጣ፣ ገፋው፣ ያንን ቤት አልወደቀም። ለምን? በዓለት ላይ። ዓለቱ ክርስቶስ ነው ይላል መጽሐፍ ቅዱስ። ሙሉን ዓለቱ ክርስቶስ ነው። እሺ እንግዲህ በቃል ላይ ያልተመሰረተ ከሆነ ግን በአሸዋ ላይ ሰራ። አሸዋ ጎርፍ መጣ፣ ያንን ቤት መታው፣ አወዳደቁም የከፋው ነው። የመጨረሻ ዘመን ምልክቱ ነው። ወንድሞቼ የሚፈረድብን ይሄ ቃል ነው ብያቸዋለሁ። የሚፈርድብን ዮሐንስ ወንጌል ምዕራፍ 12 የሚፈርደው ይሄ ቃል ነው። በዚህ ቃል ላይ ስንመሰረት ቃሉ ምን ይላል? ክርስቶስ ክርስቶስ። ሐዋርያቶችስ ክርስቶስ ክርስቶስ። እንግዲህ እስቲ አንድም ጥቅስ እንኳን የለም እኮ በሌላ አምልኩ፣ በሌላ ጆሮ ይሰማል። ሁለትም ሶስትም በምትሰበሰቡ በስሜ እኔ በመካከላችሁ አለሁ። ቃሉ እኮ የታመነ ነው። ቃሉን እናርመዋለን እንዴ? በራሳችን መንገድ ሄደን ከእግዚአብሔር ጋር እናገኘዋለን እንዴ? አረ እንመለስ ወደ ቃሉ፣ እናንብብ፣ እናምልጥ፣ ምድራችን ትፈወስ። ሃሌሉያ። መዝሙር ምዕራፍ 119 በቅንፍ 119 መዝሙረ ዳዊት በቅንፍ 119 ሙሉን ረጅም ቃል ነው፣ በጣም ረጅም። ሙሉን ቃሌን ጠብቅ፣ ቃሌን ጠብቅ፣ ቃሌን በቃ ሙሉን ብታነቡት በቅንፍ 119 ሙሉን በቃ ከቃሌ ውጭ አታገኙኝም። ቃሌን ብላ። ኧረ ቃል ይኸውላ የዘመኑን ሁኔታ ሁሉ ተከስቶ አሁን ብዙዎች በዓለም ደረጃ አሁን በአረብ ሀገር ሁሉ ቃሉ እየተሰበከ ነው። ምክንያቱም ወንጌል በመላ ዓለም ይሰበካል። የዛን ጊዜ ነው እመጣለሁ። ለፍርድ እንዳይሆንብን ነው ቃሉ የሚሰበከው በዓለም ዙሪያ። እንግዲህ በኢራቅ ሰምታችሁታል፣ በሳውዲ አረቢያ፣ በተለያየ ቦታ ተደርጎ የማይታወቅ እግዚአብሔር የቃሉ ብርሃን የቃሉ ኃይል እየተሰበከ ነው ያለው። እኛማ ቀደም ብለን እንግዲህ በራልን እውነትን ያዝን ብለን ምንል ራሳችን በቃሉ እንመልከት። የቃሉ መስታወት ነው፣ ራሳችን ነው የሚያሳየን። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 እግዚአብሔር የሚመለከው በመንፈስና በእውነት ነው እንጂ በቦታ አይደለም። እግዚአብሔር የሚመለከው በእውነትና በመንፈስ ብቻ ነው። ገና እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። እግዚአብሔር ቤተ መቅደሶቼ ናችሁ ካለ፣ ልጆች ልብህን ስጠኝ ካለ፣ በቃሌ ተንቀጥቀጡ፣ በቃሌ ፈልጉኝ ታገኙኛላችሁ ብሎ ካለ፣ ቃሌ ካለ
ኢየሱስ ጌታ ነው። የሚመለከውን በመንፈስ ልባችን ለሱ ሲንቀጠቀጥ፣ ለቃሉ ሲንቀጠቀጥ እግዚአብሔር ያያል። በተለያየ መንገድ ራሱን ይገልጽልናል። ራሱን በህልምም ይሁንም በምንም ይሁን ብቻ በምትረድ መጀመሪያ ልባችን ልጅ ሆይ ልብህን ስጠኝ ነው የሚለው እግዚአብሔር ቃል መዝሙረ ዳዊት ላይ። ልጅ ሆይ ልብህን ስጠኝ። ይሄ ፍቃዳችን ነው እኮ እየገደለ ያለን ነፃ ፍቃድ። ከዚህ ነፃ ፍቃድ እንውጣ፣ ለእግዚአብሔር ሐሳብ እንገዛ። እሺ ኤፌሶን 2:8-10 ኤፌሶን ምዕራፍ 2 ከቁጥር 8-10 ይህንን ማንበብ አለብኝ። ይሄ በጣም አበክሮ የሚናገር ነው። ግልጽ ያለ ቃል ነው። ኤፌሶን 2:8 ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። በስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ቅድም ብያቸዋለሁ። የመንፈስ ሙት ነው የሞት ነው። አሁን ደግሞ ያ የመንፈስ ሙት የሆነውን ሕያውነትን ሊሰጠን ዳግም ሊፈጥረን መጣ ክርስቶስ። እዚህ ነው በስራው አይደለም። ስራችን የመርገም ጨርቅ ነው። ልንገራችሁ፣ በስራችን አለም። ስራችንን ሰርቶ የጨረሰው በክርስቶስ በማመን ነው ደህንነት የምናገኘው። እንደ እግዚአብሔር ያለ ማንም የለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በሁለተኛ ቆሮንቶስ ይህንን ነው የሚለው። ዳግም ሊፈጥረን መጣ ኢየሱስ። ኒቆዲሞስንም ዳግም መወለድ አለብህ አለው። ዳግም መፈጠር አለብህ አለው። ዮሐንስ ወንጌል ምዕራፍ 3 ሮሜ 3 ቁጥር 19 ሮሜ 3 ቁጥር 19 ሮሜ 3 ቁጥር 19 እሺ፣ በጌታ በኢየሱስ አነባዋለሁ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምን ሁሉ የሆነ ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉና። አሁን ንጽጽር ነው። በፊት በሕግ ነበረ። ሕግን እግዚአብሔር ሰጠ። ኃጢአትን አዳም ከሰራ በኋላ በሕግ ድኑ ዘንድ ሕግን ሊፈጽም አልቻለም የሰው ልጅ። አሁን ለዚህ ነው የሚናገረው እዚህ ላይ ቃሉን አበክሮ የሚናገረው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። በኢየሱስ ክርስቶስ ቅድም እንዳልኳችሁ ነው። ስራችንን ፍጹም ጭልጥ አድርጎ ኃጢአት በደላችን ጭልጥ አድርጎ በመስቀል ላይ ፈጸምኩ ብሎ አሁን በክርስቶስ በማመን የሚገኝ የጽድቅ ክርስቶስ በፈጸመው ጽድቅ የሰው ልጅ አለ። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል፣ አንድ እንኳን የለም ነው የሚለው። ታዲያ አምላክ ሆኖ ሳለ ዳግም ልፈጥራችሁ መጣው። በመንፈስ ሙት ነበራችሁ፣ አሁን ግን በመንፈስ ሕያውነትን ልሰጣችሁ መጣው። የዘላለም ሕይወትን ወዳዘጋጀሁላችሁ እነሆ ላስገባችሁ የምችለው መንገድ እውነትም ሕይወትም እኔ ነኝ። ካለ እኔ በስተቀር ወደ መንግሥተ ሰማያት ወይም ደግሞ ወዳዘጋጀሁለት ስፍራ የሚገባ የለም።
ምክንያቱም ሁሉም በሁሉ የፈጸመልን እሱ ነው። ስሙ ይባረክ። እንግዲህ አሁን ይኸው ሃይማኖት ጠቅለል አድርጎ እግዚአብሔር ቃል የሚናገረው እኛ የምንናገረው ሃይማኖት ብለን ያልነው ድርጅታዊ ሰይጣን ምን ጊዜም ቋንቋ መደበላለቅ፣ እርስ በርስ ማጣላት፣ ስጋና ደምን ማዋጋት ይሄ ነው። ይሄ ተመልከቱ፣ ያለበሰን ማሊያ ከፍሬውን የምናቋርለ እያጋደለ እያጠላላ ወንድማማቾች። እሱ ግን ለዓለም ሕዝብ ሁሉ ነው መድኃኒት። ዓለም ማለት የዓለም መድኃኒት ነው። መድኃኒት ሆኖ ነው የመጣው። እኛ ግን የራሳችን መንገድ ጠላትን ወደ ሌላል እና እኛ ግን ወንድሞቻችን እያሳደድን ነው። ኬት አመጣ ነው? ኬት ያልተጻፈውን ነገር ነው። እሺ ሐዋርያ ሥራ ምዕራፍ 20 ሐዋርያ ሥራ ምዕራፍ 20 ቁጥር 24 እስከ 25 አሁንም ወንጌልን በመስበክ መከራ እንዳለና ክርስቶስን በመቀበል ስደት እንዳለ ይናገራል። ስደት እንዳለ እንግዲህ ተመልከቱ። ማን ነው የሚሰደድ? አሁን ማን ነው የሚጠላ? ሐዋርያቶች እኮ ይሄን የደረሰባቸው ክርስቶስን ብቻ ነው የሰበኩት። አንድም ቦታ የመላእክትን የጠሩት ከአንደበታችን። እግዚአብሔር ግን ይጠብቁ ዘንድ ቅዱሳን መላእክቶችን እልካለሁ። መንፈሳዊ ውጊያ የሚዋጉልን እግዚአብሔር የሚልካቸው እግዚአብሔር ይሰማል። እግዚአብሔር ቅዱሳን መላእክቶችን ይልካል። እነሱ ይጠብቁናል። ጴጥሮስን እኮ ስለ ክርስቶስ ሲሰብክ ወስደው ገደሉት። ያዕቆብን ከገደሉ በኋላ እሱን ደግሞ እንደገና አውጥተው ሊገሉ ፈለጉ። ዮሐንስም የታረደው በዚህ ነው። ጴጥሮስን ግን መልአኩን እግዚአብሔር ልኮ አገልግሎቱን አልጨረሰም። ከእስራት ፈቶት ከወህኒ ቤት አወጣው። ይህ ነው የመላእክት አገልግሎቶች። እንደርስበታለን ስለ መላእክት። አሁን የመጨረሻው መደምደሚያው መላእክት አገልግሎት ነው። እሺ አሁን እንግዲህ ተመልከቱ። በተለይ ሐዋርያ ሥራ ምዕራፍ 14 ሐዋርያ ሥራ ምዕራፍ 14 ከቁጥር 13 15 ምንድነው? ሐዋርያቶችም ድንቅ ተአምራት፣ ሽባ ዕውር ሲፈወስ አይተው ሕዝቡ ሊሰውላቸው መጣ። የሚያመልኩ ሕዝቡ ሊሰውላቸው መጣ። ድንቅ ስለሰሩ ታይቶ የማይታወቅ ነገር በእነሱ ስለተፈጸመ። በዚህን ጊዜ ሐዋርያቶች ምን አደረጉ? ጨርቃቸውን ቀደዱ። እባካችሁን ዓይናችሁን ከእኛ ላይ አንሱ፣ እኛ አይደለንም የፈወስ ነው። እኛ እንደናንተ ሰው ነን። ሐዋርያ ሥራ ምዕራፍ 14 ከቁጥር 13 እስከ 15 ልብሳቸውን ቀደው። ለዚህም ዘመን አለ። የተለያየ ሃይማኖት ድርጅቶች ከሌ አልልም። እኔ ከድርጅት አስተሳሰብ ከሃይማኖት ድርጅት አስተሳሰብ ሙሉ በሙሉ እየወጣሁ ነው። ምክንያቱም የእግዚአብሔር ቃል ይህንን አይለኝም። እናንተ ደቀ መዛሙርቶቼ ናችሁ የሚለው ሐዋርያቶችም እያስተማራችኋቸው ጌታችን ኢየሱስ ለሐዋርያቶች ያለው ደቀ መዛሙርት ያድርጓቸው። ደቀ መዛሙርት ማለት የኢየሱስ ክርስቶስ ተከታይ ማድረግ ማለት ነው። በሐሳቡ ለፍቃዱ በቃሉ እያስተማራችኋቸው እያስተማራችኋቸው ቃሉን በቃሉ ላይ እንድንመሰረት ነው። ቃሉን ሃይማኖት ክርስቶስ ነው። ሃይማኖት ክርስቶስን በማመን ቃሉን በመቀበል በቃሉ መመራት። ይሄ ነው ሃይማኖት። ይሄ ነው ሃይማኖት። የእግዚአብሔር ቃል አያጣላም። ጠላቱን ነው የምትወድበትን መውደድ ቢያቅት እንኳን ጸጋውን ይሰጣል። የምትወድበትን ጸጋ መለኮታዊ መንገዱ ላይ ልክ በቃሉ ስትቆም መለኮታዊ ኃይል ሰላም ታገኛለህ፣ እረፍት ታገኛለህ፣ ታጣጥመዋለህ። ሰላምን፣ እረፍትን። ስጋ እንደሚርበው ነፍስ ትራባለች። የእግዚአብሔርን ቃል ዕለት ዕለት ትመገባለህ። ኢየሱስ ጌታ ነው። ሐዋርያ ሥራ ምዕራፍ 3 ቁጥር 12 እስከ 13
ጴጥሮስም ለሕዝቡ እኛን ስለምን ያሽባ ሰው ሲተረተር ነው ቤተ መቅደስ መግባት አይችልም? በራፉ ላይ ሆኖ ነው የሚለምነው። ለሆዱ የአምልኮ ቦታ እንዳይገባ በብሉይ ኪዳን ተከልክሏል። ስለዚህ ጴጥሮስ ሽባውን ካስነሳ በኋላ ለሕዝቡ እኛ ለምን ትመለከቱናላችሁ? ይህንን ያደረገው እኛ አይደለንም፣ ጌታችን ኢየሱስ ክርስቶስ ነው። ፊታችሁን ወደ እሱ አዙሩ። ቃሉ የተናገረው በሕይወታችን ተፈጸመ። ቃሉን የሰጠን ኢየሱስ ክርስቶስ ነው ያስተማረን። እኛም ያደረግነው በቃሉ መሰረት ሽባ ተተረተረ። እኛ አይደለንም። እኛን አትመልከቱ። አያችሁ? ማቴዎስ 23 ከ4 እስከ 15 በተለይ ይሄን ለካህናቶች ለአገልጋዮች ፓስተር በለው ማን በለው ምን በለው የእግዚአብሔርን ክብር እንዳትሻማ። ካህን አገልግሎት በዚህ ዘመን ምንድን ነው? አስብ። ማቴዎስ 23 እናንተ ጻፎች ፈሪሳውያኖች የከበሬታን ወንበር የምትፈልጉ መምህር ወይ ተብላችሁ የምትጠሩ ወዮላችሁ። መምህራችሁ አንድ፣ እሱም ክርስቶስ ነው። ማንንም መምህር አትበሉ። ከእናንተ የሚበልጠው አገልጋያችሁ ነው። ኢየሱስ ክርስቶስ እኮ ዝቅ ብሎ የደቀ መዛሙርቶችን እግር ነው ያጠበው። ዝቅ ብሎ ጴጥሮስ እንኳን እኔ እግር ልታጥብ አይገባም ሲል ነው እንግዲያውስ እግርን ካላጠብክ ከኔ ጋር የመኖር ወደፊት አይኖርህም አለው። እድል አይኖርህም አለው። በኋላ ይገለጥላል። እግሩን አጠበ፣ ፈቀደለትና ማቴዎስ 24 ከቁጥር 9 እስከ 14 የመጨረሻው ዘመን ምልክት ስለ ጌታ ወንጌል በመላ ዓለም እንደሚሰበክ ማቴዎስ 24 ወንጌል ይኸው ቅድም እንዳልኳቸው አሁን አረብ ሀገሮች ሁሉ በመላ ዓለም እየተሰበከ ነው። እኛስ ግን አምነናል ብለን የምንል ክርስቲያን ነን ብለን የምንል እንዴት ነን? በቃሉ ካልተመራን ክርስቲያን የሚለው ከንቱ ነው። ልንገራችሁ፣ ስሙ ክርስቲያን የሚለው የክርስቶስ ተከታይ ማለት ነው። ስለዚህ ወደ ቃሉ እንመለስ። እዛው ማርቆስ 16:14 ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ። ወደ ዓለም ሁሉ ሂዱ። ወንጌል ሲሰበክ እንዴት ነው የሚያደርገን? ማን ነው ይሄንን ቅናት የከተተብን? ወንጌልን ስበኩን ያለው፣ እኛ ግን አትስበኩ ዱላ። ለምን? ዋ ለፍርድ ቀን። ማቴዎስ 24 ሕዝብም እንዳይድን ስለከለከላችሁ እናንተ ካህናቶች በጸሎት ርዝመት እያመካኛችሁ የመበለቶችን ቤት የምትበዘብዙ ወዮላችሁ፣ የባሰን ፍርድ ትቀበላላችሁ። እኔ አይደለሁም፣ ቃሉ ነው የሚለው። ማቴዎስ 23 አንብቡት ሙሉን። የሚድኑንም ሕዝብ እንዳይድን ስለከለከላችሁ ስለጋረዳችሁ የባሰን ፍርድ ትቀበላላችሁ። ካህናቶች እያለ ነው። እንመለስ፣ ወደ ቃሉ እንመለስ። ይህንን ሕዝብ እንዳይድን እኛም ደህንነትን እንዳናገኝ እናንተም በምክር ግሩም ነው የእግዚአብሔር ቃል። ተመለሱ። ስለዚህ ዘመን ሁሉ ነው የተጻፈው የእግዚአብሔር ቃል። ኢየሱስ ጌታ ነው። ማቴዎስ 28 ከ16 እስከ 20 በአብ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቶቼ አድርጓቸው፣ አስተምራችሁ ይማራሉ። ወንጌልን ከተረዱ ካወቁ በኋላ ሞትና ትንሣኤን ሮሜ 6 ነው። ሞትና ትንሣኤን በሚመለከት በጥምቀት ከእሱ ጋር እንቀበራለን። ቀበርኩ፣ በቃ ይህን ሥጋዬ ቀብሬዋለሁ። በዛ በትንሣኤ በሚመለከት ከክርስቶስ ጋር ተነስቻለሁ። በቃ በቃሉ እኖራለሁ። ንስሐ ነው። እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። መጀመሪያ ትምህርት ነው። የ40 ቀን ልጅ አይማርም፣ አያውቀው። እንዴት ነው የሚማረው? ሉቃስ ምዕራፍ 9 ቁጥር 26 ሉቃስ ምዕራፍ 9 ቁጥር 26 በእኔና በቃሌ የሚያፍር በመጨረሻ ጌታ ራሱ
የሚያፍርበት ይሆናል። እንደውም በአባቴና በመላእክቶች ዘንድ አፍርበታለሁ። በቃሌና በእኔ የሚያፍር በቃሌና በእኔ የሚያፍር ልንገራችሁ፣ ክርስቲያን የሆናችሁ በጌታ አምኛለሁ ራሳችሁ የምትሉም ራሳችሁ ዕዳ አለባችሁ። ሰው በልቡ አምኖ በአፉ መስክሮ ይድናል። የተረዳ እውነት ልትሸፍንበት አለ። ጨውና ብርሃን ነው። እናንተ የዓለም ብርሃን የምድር ጨው ናችሁ ብሏል። ጨውና ብርሃን ሆናችሁ መገለጥ አለባችሁ። በጎማ እናሳየናል የሚል ብዙዎች አሉ። አሁን በጭንቀት ዘመን ነው። አሁን ዓለም ሁሉ በተጨነቀበት በዚህ ዘመን የሚያሳርፍ የእግዚአብሔር ቃል ነው። ከክርስቶስ ጋር ያለን ህብረት ነው የሚያሳርፈን። ስሙ ይባረክ። ሉቃስ ምዕራፍ 12 ቁጥር 4 እስከ 8 ስጋን የሚገሉትን አትፍሩ። ጌታ ነው እንግዲህ ይህንን የሚለው። ስጋን የሚገሉትን አትፍሩ፣ በሰው ፊት የሚመሰክርልኝ ሁሉ እኔ በአባቴ ፊት እመሰክርለታለሁ። አያችሁ፣ ቃሉ መሰበክ አለበት። አያችሁ፣ ክርስቶስ መሰበክ አለበት። የሚገሏችሁን አትፍሩ፣ ምክንያቱም የዘላለም ሕይወት ያለው ከሞት በኋላ ነው። ሞት እንኳን ራሱ ጥቅሜ ነው አለ ጳውሎስ። ለእኔ ጥቅሜ ነው። የሚገሉትን አትፍሩ። ስጋን የሚገሉትን አትፍሩ፣ በሰው ፊት የሚመሰክርልኝ ሁሉ እኔ በአባቴ ፊት እመሰክርለታለሁ። እንደ እግዚአብሔር ያለ ማንም የለም። ሙሉን አውዱን ብታነቡ ግልጽ ያለ በቃ እግዚአብሔር ቃል ምንም ነገር አያወላዳም። ሰይጣን እንዳናነብ ሚስጥር በሚል ሰው እንዳያነብ ተደርጓል። ልንገርህ፣ ለመጀመሪያ ጊዜ እርግጥ ነው ማንበብ አችልም። እስቲ ጀምሩ፣ ሞክሩ። እንቅልፍ፣ አዚም፣ ድካም ያጥወለውላል። እየጸለያችሁ ማንበብ ጀምሩ። በእውነት ነፍሳችሁ ትረካለች። ከእግዚአብሔር ጋር ስትገናኙ ህልውናችሁ ይሰማችኋል። እንደ እግዚአብሔር ያለ ማንም የለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 39 በመጨረሻ ቀን ያመነብኝን እኔ በመጨረሻ ቀን አስነሳዋለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 እኔ የህይወት እንጀራ ነኝ፣ ስጋ የሚበላ ለዘላለም ይኖራል። ኢየሱስ ክርስቶስ ነው የሚለው። በሱ ተጀምሮ በሱ የሚያልቅ ነው። ሌላ ቅዱሳን ሰማዕታት፣ ቅዱሳን መላእክት፣ አንድም ሐዋርያቶች መጽሐፍ ቅዱስ ሙሉን አንድ ቦታ የለም። ክርስቶስ ጀመረ፣ ክርስቶስ ይጨርሰዋል። እምነትን ዮሐንስ ወንጌል ምዕራፍ 16 ከቁጥር 1 እስከ 3 ከምኩራባቸው ከአምልኮ ቦታቸው ያወጧቸዋል፣ ይገሏቸዋልም። እግዚአብሔርን የሚያገለግሉ እየመሰላቸው እናንተን ያሳድዷቸዋል። ግን ያገለግሉን እኮ ይመስላቸው። ከምኩራብ ከአምልኮ ቦታቸው ገና ወንጌልን ስለ ክርስቶስ መናገር ስትጀምሩ ዱላ ይነሳል። አቁም እሱ። ቅድስት ድንግል ማርያም፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ አዎ ቅዱሳን ናቸው። እነሱ አገልግለው ይድኑ ዘንድ ነው። ቅዱሳን መላእክት ይጠብቁን ዘንድ ነው። ቅድስት ድንግል ማርያም እናታችን ነች፣ የጌታዬ እናት ነች፣ ብፅዕ ነች። ብፅዕ ግን ፍጡር ነች። መምጣት ባላስፈለገው በመላእክት ምንድን ከሆነ በቅድስት ድንግል ማርያም ምንድን ከሆነ የአምላክን ቦታ ይዛ የምታድን ከሆነ የሚያድን ከሆነ ለምን መምጣት አስፈለገው? እንደ እግዚአብሔር ያለ ማንም የለም። ከምኩራባቸው ከአምልኮ ቦታቸው ክርስቶስ ገና ስትናገሩ ያባሯቸዋል። ቆላስይስ ምዕራፍ 2 ቁጥር 12 በጥምቀት ከእርሱ ጋር ከተቀበራችሁ ትንሣኤውን ደግሞ በሚመስል ከእርሱ ጋር ትነሳላችሁ። ቅድም እንዳልኩት ምንድን ነው የሚለው? ጥምቀት ከእርሱ ጋር ከተቀብራችሁ ትንሣኤውን ደግሞ በሚመለከት በማመን ከእርሱ ጋር ደግሞ ትነሳላችሁ። ሮሜ 10 8-12 የጌታ ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ስሙ ይባረክ።
እናመሰግናለን እግዚአብሔርን። ይሄ ሰፊ አሁን ስለ ሃይማኖት ሰፊ የሃይማኖትን መንገዱን ሰፊ የሆነ ርዕሴንን ይዤ የቀረብኩት ምንድን ነው? አንድም ቦታ እኛ የምንጠራው ሃይማኖት አንድም ቦታ ቃሉ ኢየሱስ ክርስቶስ ቃሉ ኢየሱስ ንጽጽር ይህንን ነው። በቃ ይሄ ነው ሃይማኖት። ቃሉን ተቀብለ ኢየሱስ ክርስቶስን ተቀብለ እንዴ በሌላ እንዴት ይፈረድብሃል? እንዴት ያልተጻፈን? እንመለስ ወደ ቃሉ። የሰማይ አምላክ እግዚአብሔር የቃሉን ብርሃን ያብራልን፣ መንፈስ ቅዱስ ያስተምረን፣ ወደ እውነት ሁሉ ይምራን። በጌታ በኢየሱስ ክርስቶስ የቃሉ ብርሃን ይብራልን። አባት ሆይ ከሽንገላ ከዲያብሎስ ሽንገላ ታስመልጠን ዘንድ እነሆ ሕያው የሆነው ቃልን ሰጥተናል። በቃል እንድንመራ እርዳን፣ በኢየሱስ ስም አሜን። አሁን የሚቀጥለው የመጨረሻው 8ኛው ርዕስ ስለ መላእክት አገልግሎት ነው። ተባረኩልኝ። የሰማይ አምላክ ይባርካችሁ። አሜን።